እና እኔ ካቆምኩ በኋላ ያው አንድ ጓደኛችን በጣም ሱስ ውስጥ ስለነበረ ልንነግረው ተሰበሰባችሁ? አዎ ማቆም አለብን። እና በኋላ በደንብ ነገር ነው ስለ ሲጋራ ጎጂነት ምናምንና በቃ የሱን መልስ መጠበቅ ጀመርን። እኛ በቃ ከዚህ በኋላ ሊላችሁ አሁን በኋላ እንዲህ ከሆነ ምናምን ነው አይደል የምጠብቀው? አዎ እኔ አንድ ነገር ይቆጨኛል አለ ሲል ቀኔ መሰለኝ እስከዛሬ ድረስ በቃ ያጠፋሁት ጊዜ እኔ የሚቆጨኝ እስከዛሬ ድረስ 18 ዓመት ሙሉ አለማጨሴ ማለት 18 ላይ ነው የጀመረው። ከ18 ዓመቱ በኋላ ነው ሲጋራ የጀመረው። ስለዚህ እና ምናምን ብሎ ሲጀምር ጭራሽ እኔ እንትን ማለት ጀመረ። የሚያሾፍም ነበር የመሰለን። ለሲሪየስ ነው እና እንግዲህ በእሳቱ በኩል ሁሉ ያጨሰ ሰው ነው። መጨረሻ ላይ አቆመ። በራሱ ጊዜ አቆመ። ዋው! ከምሁራኖች ጋር በተያያዘ በነገራችን ላይ ጥናቱ እንደውም የተደገፈው ጥናት በደንብ ሰፋ አድርጎ አላወጣውም እንጂ ከጥናቱ ጋር በተያያዘ ምሁራኖችን በተመለከተ ጥናት አድርጎ ነበር እና በዓለም ላይ ያሉት ምሁራኖችን ወስዶ በእርግጥ ሳምፕል ሳይዙ በጣም ትንሽ ነው፣ ግን ምሁራኖችን ወስዶ ጥናት አድርጎ በጥናቱ መሰረት ካሉን ምሁራኖች ዓለማችን ካፈራቻቸው ምሁራን ከሚባሉ ጥናት ከሚያደርጉ መካከል በጣም ብዙ ፐርሰንት የሚሆኑት ያጨሳሉ እና ድምዳሜው ይሄ ነው። በጣም ምሁራኖች የሚባሉት በዩኒቨርሲቲዎች ያሉ አስተማሪዎችን ጨምሮ በተለያየ ጥናት ላይ የተሳተፉ ሰዎች ያጨሳሉ የሚል ድምዳሜን ሰጥቷል። ፐርሰንቱን ለመናገር ቀደም ያልኩ ይሄ ቫሪ የሚያደርገው ነገር ኤግዛክትሊ ይሄ ፐርሰንት ነው ብሎ ለመናገር አስቸጋሪ ያደርገዋል እንጂ ምሁራኖችን በተመለከተ ያጨሳሉ ይላል እና በጣም አስቸጋሪ ነው። በጣም ብዙ ሰው ስር ሰዷል ማለት ነው። አዎ የሲጋራ ነገር በቃ ቅድም እንደ ቀን አለው የምታቆምበት። የእድሜ ልክ ጉዳይ አይደለም ታውቃለህ። የሆነ ጊዜ ላይ እየቀነስክ አቅምም እና ደግሞ በደንብ እድሜ እየገፋ ደግሞ ሲሄድ በቃ የሚመጣው ሳል በጣም ብዙ የሚያስቀያም ነገር አለው። የሲጋራ ነገር ግን ሲነሳ እኔ ካሁን በፊት ብዬው እንደሆነ አላውቅም። ተስፋዬ ማሞ ተስፍሽ ልጁ እሱ ሲጋራ ያጨሳልና ሲጋራ እንዴት አቆምክ ተብሎ ሲጠየቅ ያለው ነገር እቃቃ ሲጫወቱ ልጆቹ እሱ በመስኮት በኩል ያያቸዋልና እንዳባባ እንዳባዬ ምናምን ነገር ብሎ ዋው ልጁ ነገር ይላል እና በቃ ሲያወራው ሁሉ በቃ አባቱን ነው ሞዴል ያደረገው እና ጠራውና ለምንድን እንደዛ ያልከው ሲል አይ እንዳንተ በቃ ሲጋራ ስታጨስ ስላየው እና እንዳንተ ነው መሆን የምፈልገው ሲል ይሄ እኮ ይጎዳል ምናምን ከጎዳ ለምን ታደርገዋለህ አለኝ። እዛው ጋር መወሰን ነበረብኝ አለ። እኔ እኮ ከነገ ጀምሮ እኮ አለማድረግ እችላለሁ አልኩት አለ። አንተ ካላረከው እኔም አላረገው። ከዛን ቀን ጀምሮ ማጨስ አቆመ። ልጄን ማትረፍ ነበረብኝ አለ።